እባክሽ ተረጋጊና ሁሉንም ነገር ነው እነግርሻለሁ። ዝም በይ። ምንም ነገር መናገር አይጠበቅብሽም። ትሰሚኛለሽ ኤፍራታ? አንቺ ለወንድሜ የምትገቢ ሴት አይደለሽ። ቤተሰቦቻችን ስንት ለፍተው ያገኙትን ንብረት በአንቺ ምክንያት አጣን። ትሰሚኛለሽ ኤፍራታ? በጣም አድርጌ ነው እሺ የምጠላሽ። እባክሽ አሁን እኔ አንቺን ማስተናገድ አልችልም። በዛ ላይ ነገ ስታስታውሽ የሚጸጽትሽን ነገር አትናገሪ። እያስፈራራሽኝ ነው? እውነቱን ልንገርሽ፣ እንደውም ሁሉን ነገር አውቄ ባንቺ ላይ ባልናደድ ነበር የሚጸጽተኝ። ቆይ ግን አንቺ ራሱ ባደረግሽው ነገር ትንሽ እንኳን አትጸጸችም እንዴ? እኔና ወንድሜ ባንቺ ምክንያት እዚህ ጥገኛ ሆነ መኖራችን ምንም አይሰማሽም? ደግሞ እኮ የቤዛንም ድርጅት አሳልፌ ልሰጠው ነበር ይለኛል። ቆይ አንቺ ማን ስለሆንሽ ነው የሁላ ዋጋ የሚከፈልልሽ? ታውቂያለሽ አሁንም እየቀለድሽብኝ ያለ ነው መሰለኝ። ምን እንደነገሩሽ አላውቅም፣ ግን ደግሞ የተረዳሽበት መንገድ ትክክል አይደለም። ቆይ አሁንም ራስሽን ንጹህ አድርገሽ ነው እንደምትይው? ኤፍራታ እኔ እኮ አንቺን እየረዳሁሽ ነበር። ቆይ ለመሆኑ ግን ቤተሰቦቻችን ይሄ ሁላ ነገር እንዳጣን ያውቃሉ? ቆይ ከዚህ ሄዱት ሊዝናኑ አይደለም አይደል? ያጡትን ነገር ሳይው ሀዘናቸውን መቋቋም አቅቷቸው ነው። ለዛ ነው አይደለም ታቸውን አጥፍተው አይጠፉት? እንደዛ አይደለም እመኚኝ። ይሄ ሁሉ ነገር ከመፈጠሩ በፊት ነው የሄዱት። ስለዚህ ነገር ምንም የሚያውቁት ነገር የለም። እና ሲመጡ እንዴት ነው የሚሆኑት? ልጃቸው ለሴት ብሎ ያላቸውን ንብረት ሁሉ እንዳሳጣቸው ሲያውቁ ምንድን ነው የሚያደርጉት? እነሱ ሀብት ንብረት አለን ብለው ለማረፍ ሲመጡ ጎዳና ላይ ነው የሚወድቁት። ጠብቂ ኤፍራታ፣ ለዚህ ነገር ዋጋ አስከፍልሻለሁ። ጠብቂኝ እሺ? አምላኬ ሆይ አሁን ሁሉም ነገር ደከመኝ። ቆይ መቼ ነው ስቃይ በቃሽ፣ ከዚህ በኋላ መሳቅ ይገባሻል፣ መደሰት ይገባሻል የምትለኝ? ለአንተስ ቢሆን በየቀኑ ማልቀሴ ጥሩ ነው? በካሬ ከ78000 ጀምሮ ስንሸጥ እንደነበረ ሁላችሁም ታውቃላችሁ። ከመጋቢት 6 ጀምሮ ግን የካሬ ዋጋችን ወደ 97246 ይጨምራል። ስለዚህ ከዚህ በፊት ሳትወስኑ የቀራችሁ ደንበኞቻችን ይህ ዕድል ለእናንተ ነውና ፈጥነው ይደውሉ። ስላከፋፈሉ ስጋት አይግቡት። እስከ 60% የባንክ ብድር አማራጭ፣ እንዳከፋፈሉም ተጨማሪ እስከ 30% የሚደርስ ቅናሽ እንዲሁም ከ3ኛ ፎቅ ጀምሮ የቤት አማራጭ ያገኛሉ። የካሬው ዋጋ ሳይጨምር ፈጥነው ወስነው የቤት ባለቤት ይሆኑ። አሁኑኑ ይደውሉ። ግን እየወቀስኩሽ አይደለም፣ አውቃለሁ ላይ ጽግልሽ ነው እንጂ የዛን ሰውዬ ፊት ማየት አትፈልጊ። እንደኔማ ቢሆን ኖሮ አንቄ ገሎ ነበር። እንዴት አደራችሁ? እንዴት አደርሲ? ግን ቁርስ ደርሷል? አዎ ደርሷል። ነቅጭ በል ወይ እፉ ያልተነሳችም እንዴ? እንዴት ነው አወራሻት? አይ ምንም አላለችኝም። ምን ሆናለች? አሁን ሲያት ደህና ነበረች። ምንም የተለየ ነገር አላየሁባትም። እሰይ እንደዛ ከሆነማ ተረጋግተልኛለች ማለት ነው። ተመስገን አምላኬ። እሰይ ወንድሜ መች ነው እናትና አባታችን የሚመጡት? እኔ እንጃ። ስደውልም ስልክ አይመለሱም። አሁንማ 3 ወር ሁሉ ናቸው። ሳይመለሱ በፊት እንደምንም ብለን ንብረታችንን ማስመለስ አለብን። ሳልሞክር ቀርቼ ይመስልሻል? ግን የሚቻል ነገር አይደለም። በቃ አሁን እንደ አዲስ ከዜሮ ተነስተን ነው መስራት ያለብን። ለምን ሲባል ይሄን ንብረት እኮ ቤተሰቦቻችን ብዙ ዋጋ ከፍለውበታል። እንዲህ በቀላሉ አልችልም ማለት አትችልም። መከፈል ያለበት ዋጋ ተከፍሎ ንብረታችን ይመለሳል። ወይዘሮ እንዴ እዚህ ነሽ እንዴ? አዎ እዚህ ነኝ። ምን እየፈለግሽ ነው ወደ ላይ የምታዩ? ኧረ ምንም እየፈለኩ አይደለም። እንዴ ዝም ብዬ እያየሁ ነበር። ዛሬ ምን እየተንሻፈክሽ ነው? ግን ከማን እንደምትደበቂ እንደው ለማወቅ እኮ ከማን ነው የምትደበቂ? አንቺ ደግሞ ምን እያልሽ ነው? ደግሞ ከዚህ ቤት ከማን ልሸሽ እችላለሁ? እኔ ምን አውቃለሁ? ታንኮለኛ ሰዎች እንደ ሁሉ ጊዜ መደባበቅ ምስራቸው። በቃው መጨቃጨቃችሁን አቁሙትና ሉሊትዬ ነይ እስኪ አብረን ቁርስ እንብላ። አይ ሉጣ ይቅርብኝ፣ ረፍዶብኛል። እባክሽ በዛው ላውራሽ ስለፈለኩኝ ነው። ምግቡን በልተን እንጨርስና ከዛ በኋላ ብቻችን ሆነሽ የማውራሽ ነገር አለኝ። በቃ እናንተ ብሉ። እኔ ፉዬ እንዴት እንዳደረሽ ሊያትና ከሷ ጋር እበላለሁ። ትናንትና ደህና አልነበረችም። ቆይ የሆነ ነገር ሆናለች እንዴ?
ትንሽ ደብሯት ነበር። በቃ ቻው። ምንድነው እንደዚህ የምታፈጭብኝ? ንገሪኝ እስቲ ትናንትና ከኤፍራታ ጋር ወዴት ነበር ሄዳችሁት? የት ሄድን? ኤፍራታ እኔ ልሸኝሽ ብላ ሸኘችኝ። ከዛ ወደ ቤት ተመለሰች። ኧረ እባክሽ ኤፍራታ ናት አንቺን የምትሸኝሽ? እንደማምንሽ ይመስልሽ? የት ነው ሄዳችሁት? ወይም ደግሞ ማንን ያገኛችሁት? ማመን አለማመን የራስሽ ፋንታ ነው። እሺ በቃ እኔ የማውቀው እስከ ላይ መታጠፊያ ድረስ ሸኝታ ወደ ቤት እንደተመለሰች ነው። በቃ ቆይ ገኒ፣ ኤፍራታ ለሁለት የምትሸኛት ምንድን ነው ችግሩ? ችግሩማ አንድ ላይ መሆናቸው፣ ፍቅር መሆናቸው። ኤፍራታ ያለ ምንም ምክንያት ይችን መርዝ የሆነች ሴትዮ መቅረቧ፣ እሱ ነው ችግሩ። ብሄድ ነው የሚሻለኝ። መጀመሪያም የምግብ ፍላጎት አልነበረኝም። ሉሊት። አቤት። ካላስቸገርኩሽ ቤዛ ጋር ልትወጪኝ ትችያለሽ? እሺ ወስድሻለሁ፣ ግን ዛሬ በጣም ብዙ ስራ ያለብኝ ይመስለኛል። ከፈለሽ ግን ደግሞ ሄዋን እንድትወስድሽ ላደርግሽ እችላለሁ። ማንም ይውሰደኝ፣ እኔ መሄድ ነው የምፈልገው። መጀመሪያ ግን ወንድምሽን ብታስፈቅጂ አይሻልም? እሱ ማወቅ አስፈላጊ አይደለም። እኔ ስለሚሄድበት ቦታ እያንዳንዱን ነገር ለእሱ ማማከር አይጠበቅብኝም። እሺ እንግዲህ አንቺ እንዳልሽ። በቃ ልደውልላትና የምትይዘሽ ትሄዳለች። በቃ እኔ ቢዚ ስለሆንኩ ነው። ደህና ዋሉ። ጽዮን ልጄ ደህና ነሽ አይደል? ዛሬ ደግሞ ካልወጥሽ ቆጣ ቆጣ ብለሻል። አይ አልተቆጣሁም። እሺ እንግዲህ አንቺ እንዳልሽ። እንዴት አደርሽ? ጨረቃ ከትላንቱ ትንሽ ሻል እንዳለሽ እና ደህና እንደሆንሽ ሰው። አዎ ደህና ነኝ፣ ግን ደግሞ ደህና ነኝ ማለት ብቻዬን መሆን አልፈልግም ማለት አይደለም። እፉዬ ቆይ ምንድን ነው የሆንሽው? ከኔ ለመራቅ እየሞከርሽ ነው? ቢገባህማ እንደዛ ነበር፣ ግን አንተ አንድ ነገር ላይ ችክ ካልክ በቃ አትለቅም። ናታን፣ እኔ ከዚህ በኋላ ከአንተ ጋር የፍቅር ግንኙነት ውስጥ መቆየት አልፈልግም። እየቀለድሽ ነው አይደል? እየቀለድኩ አይደለም፣ እውነቴን ነው። ይቅርታ ናታን፣ እኔ ከዚህ በላይ ልጎዳ አልፈልግም። ሳላስበው በሌላ ሰው ፍቅር ተሸነፍኩ። አትዋሽ። አንቺ በፍጹም ሌላ ሰው ልታፈቅሪያች። ለምንድን ነው የማልችለው? እኔም እኮ ሰው ነኝ። በቃ ተሳሳትኩ፣ ተሸነፍኩ። አይኔን እያየሽ በስነ ስርዓት ውሸቴን አይደለም እውነቴን ነው አልወድህም። አዎ ውሸቴን አይደለም እውነቴን ነው። አሁን ላይ በልቤ ውስጥ ያለ ፍቅር የለም። እሺ ደስ እንዳለሽ፣ አንቺ እንደፈለግሽ ነው። ግን ይፉ ፍራንክ እያረኩ ነው እየቀለድኩ ነው ብትይ መቼም ነው ይቅር ማለት። ልብን ስለሰበርኩት ይቅርታ። ችግር የለውም፣ አልተጎዳሁም። እንዴት እንደሆንኩ ለማየት ነው የመጣሁ። ይኸው ከስቻለሁ፣ ተቋቁሬያለሁ። ግን አንተ ባሰብከው ልክ የምድር ሲሆን አልሆነብኝም። አውርተሽ ጨርሽና ከዛ ደግሞ ይቀጥላል። እኔ ምንም የማወራው ነገር የለኝም። ይልቅ አንተ ካለ ቀጥል። እርዳታሽ ያስፈልገኛል። እኮ አንተ ከኔ እርዳታ ፈልገህ? አንተ በጣም ቀልደኛ ነህ። ይሄ ቀልድ አይደለም። ታስፈልጊኛለሽ ካልኩሽ ታስፈልጊኛለሽ። ለሱ ደግሞ ከስር የምትፈቺበትን መንገድ አመቻችቼልሻለሁ። በሁለት ቀን ውስጥ ከዚህ ትወጫለሽ። እንዴ
የእውነትህን ነው እንዴ? እና እኔስ ቀልዴትሽን ታውቂያለሽ? ስሚ፣ ቀጣይ ሳምንት ሰርጌ ነው። ያኔ ጽዮን ይዘሻት ከጎን እንድትቆም ይፈልጋሉ። ማለት አልገባኝም። ማንን ልታገባ ነው ደግሞ? ጽዮን ካንተ ጎን እንድትሆን ለምን ፈለክ? ደስቴን የሚካፈሉኝ የኔ የምላቸው ሰዎች እዚህ ምድር ላይ ማንም የለኝም። ያለችኝ ብቸኛ አንድ ሰው ጽዮን ብቻ ነች። እሷን ደግሞ ይዘሻት መች የምትችይው ብቸኛዋ ሰው አንቺ ነሽ። እንዴ ቆይ ለምንድን ነው ጽዮን በዚህ ልክ የምትወዳት? እሷ ከጎንክ እንድትሆን ብላ እኔን ከስር ልታስፈታኝ? እሷ አብራኝ ደስታ የምታከብር ከሆነ አይደለም አንቺን እዚህ እስር ቤት ያሉትን ሁሉንም እስረኞች ላስፈታቸው ይችላሉ። ቆይ ግን ማንን ነው የምታገባው? ኤፍራታ። እሷን አገባታለሁ። ብዙም ሳይካበድ ቀለል ያለ የሆነ ዝግጅት ቤት ውስጥ አዘጋጃል። እናቴ በህይወት ብትኖር ኖሮ ድል ያለ ድግስ አዘጋጅ ነበር። አሁን ግን ያንን ማድረግ ብዙም አስፈላጊ አይመስለኝም። እውነትህን ነው? ኤፍራታ ናታንን ትታ መቼም አታገባህም። ለምን? እኔ የሚወደድም ሆነ የሚፈቀር ነገር የለኝም እንዴ? ናታን ከኔ በምን ይሻላል? ሲጀመር አንተና እሱ ምን ያገናኛቸዋል? አንተ ከሱ ጋር ለመወዳደር ፈርሰ ድጋሚ መሰራት አለበት። ሄላ ወይ ሉሊት፣ ምን ነው ዛሬም ከቤት ተጣልሽ መደበቂያ ፈልገሽ ነው? በጣም ደጋግመሽ ደወልሽ እኮ። ይሄውን የጓደኛዬ እባክሽን እርጅን፣ ካንቺ ውጪ የሚቀርበው ሰው የለኝም እባክሽን። እሺ ዛሬ ደግሞ ምን ተፈጠረ? ለችግርሽ ብቻ ስዳዊ ቢደብረኝም ግን ችግር የለውም እረዳሻለሁ። እባክሽን ይቅርታ አድርጊልኝ፣ ሌላ ጊዜ ደግሞ ደውልሻለሁ። አሁን ግን የማስቸግርሽ ጽዮንን ቤዛ ጋር እንድትወስጂልኝ ነው እባክሽን። ቤዛ ጋር ውሰጂኝ አለችኝ። እሷ ጋር ደግሞ ብዙ ጊዜ ካሳለፍኩ ጥሩ አይመጣም ብዬ ነው እባክሽን። ለምን? ቆይ ምንድነው የተፈጠረ? ችግር አለ እንዴ? በፍጹም እባክሽ፣ ያን እየተባበረኝ እባክሽን። እሺ በይኝ። እሺ አታስቢኝ፣ እወስዳታለሁ። ግን በሰላም ነው አይደል? ለምን እንደፈለገቻት አላውቅም፣ ግን ብቻ እሷ ልታወራት ትፈልጋለች። እሺ ችግር የለውም፣ እኔ ልወስዳት እችላለሁ። እሺ በጣም አመሰግናለሁ ጓደኛዬ ሔዋን። አንቺ ከጎኔ ስላለሽ ደግሞ በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ወንድሜ ደህና ነህ? ንገረኝ፣ ምንድን ነው የተፈጠረው? ኤፍራት ያለችክ ነገር አለ እንዴ? በቃኝ አለች። ከዚህ በኋላ አልፈልግም፣ ሌላ ሰው አፍቅሬያለሁ አለች። ወንድሜ ያብዳሃል እንዴ? ታዲያ ምን ነው የሚያስቀው? እሺ ምን ላድርግ? በግድ እኔን ካላፈቀርሽ ልበል? እኔም እንደ ቤዛ ልሁን? ጽዬ፣ የኔ ጨረቃን በጣም አፈቅራታለሁ። አውቃለሁ እሷን አጥቼ ሰው አልሆንም፣ ግን ደግሞ የደስታዋ ምንጭ እንጂ የሀዘኗ ምንጭ መሆን አልፈልግም። ወንድሜ ቆይ ምን አይነት ፍቅር ነው? የራስን ደስታ ወስዶ ለሌላ ሰው መስጠት። እንግዲህ ምን ላድርግ? እኔ ማለት ተፈጥሮ እንደዚህ ነው። በቃ ደህና ዋይ። ደህና ዋይ። የት ልትሄድ ነው? ቤት ሆኜ ካየችኝ እፉዬ በጣም ታዝናለች። እኔ እሷን አውቃታለሁ። እንዳዘንኩ ልቤ እንደተሰበረ ካወቀች በጣም ታዝናለች። ቻው። ይቺ የማትረባ አሁን ገና ተረዳሁሽ። አላማዋ ቤዛ የነካችውን ነገር መውሰድና ማጥፋት ነው የተባለው እውነት ነው። ወንድሜ ላይ ላደረግሽው እያንዳንዷ ነገር ዋጋ ትከፍያለሽ። ወይ የኔ ቆንጆ እንዴት አረፈድሽልኝ? እኔ ደህና ነኝ፣ ወንድሜ ግን ደህና አይደለም። በጣም ተጎድቷል።
ሌላ ማን ጋር መደወል እንዳለብኝ ስላላወቅኩኝ ነው። ናታን ምን ሆነ? ቆይሽ አጠገብ ስላለው እስቲ አገናኝ። ወጥቷል። ወዴት እንደሚሄድ እንኳን የሚያውቅ አይመስለኝም። እባክህ ቢኒ ይርዳኝ። እንዴ ጽዬ ምን እያልሽ ነው? አላንቺም እኮ የምትወጂው ወንድምሽ እንደሆነ ሁሉ ለእኔም እኮ የምወደው ጓደኛዬ ነው። እሺ አሁን ነው ወይስ ቆይቷል ከወጣ? ምናልባት መንገድ ላይ ካገኘሁት ወደ ቤት እየመጣው ነበር አንቺን የሆነ ቦታ ልወስድሽ። አይ አሁን ነው የወጣው። በተለያየ አቅጣጫ ካልሄዳችሁ በስተቀር ትገናኛላችሁ። እሺ በቃ አንቺ ምንም አታስቢ። እኔ እንዴትም ብዬ ከሆነ ቦታ ፈልጌ አገኘዋለሽ። እሺ አምናለሁ። ቻው። ወይዘሪት ኤፍራታ፣ የተረዳሁት ነገር ቢኖር ባለማስታወሴ ብቻ እየተጫወታችሁብኝ እንደነበረ ነው። ወንድሜ ስላፈቀረሽ ብቻ ስለ አንቺ መልካምነት ሲነግረኝ አመንኩት። አንቺ ግን እሱ ስላፈቀረሽ ተጫወትሽበት። አሁን ደስ አለሽ? የወንድሜ ልብ ስለሰበርሽው ጀግንነት ተሰማሽ? እባክሽ አንቺ እንኳን ተረጅ። እንደዚህ በተጨናነኩበት ሰዓት ጀርባሽን አትስጪኝ። ማ አንቺ ነሽ የተጨነቅሽው? ስትቀልጂ ካይን ያውጣሽ ባክሽ። ተይ ጽኔ፣ እየቀለድኩ አይደለም። ስታውቂኝ እኔ ናታ እንደዚህ ተጎድቶ የሚቀልድ ሰው ነኝ? እኔ አንቺን አላውቅሽማ። ከሳምንት በኋላ እንዴትም ሆነ እንዴት ኤፍራታ ሚስቴ ትሆናለች? አሁንም ህልም ላይ ነክ፣ አልነቃህም። ኤፍራታና ናታን ማንም አይለያያቸውም። ብዙ ሰው ሊለያያቸው ሞክሮ ነበር፣ በተለይ እኔ ግን አልተሳካልኝም። እኔ እንዴት ማጥመድ እንዳለብኝ ያውቃለሁ። አንዳቸው ለአንዳቸው ድክመት ናቸው። ያንን ድክመት ደግሞ በደንብ ተጠቅሜበታለሁ። ብዙም አትደሳሰት። እኔም ብዙ ጊዜ የተሳካልኝ መስሎኝ ከሽፎብኛል። አንተም ካልተጠነቀቅ ይከሽፍብሃል። ለእሱ አታስቢ፣ ሁሉም ነገር በቁጥጥር ስር ነው። ይልቅ አንቺ ከዚህ ወጥተሽ ጽዮን እኔ ጋር እንዴት ይዘሽ እንደምትመጪ አስቢበት። ለእሱ አታስብ፣ አግቻትም ቢሆን ይዤ ልመጣለሁ። ጎበዝ፣ በጣም ጎበዝ። በቃ በዚሁ ለቀን ውስጥ ለመውጣት ራስሽን ሬዲ አድርጊ። ደግሞ የማስወጣሽ ለጽዮን ብቻ አይደለም፣ ናታንም አብሯችሁ እንዲመጣ እፈልጋለሁ። ናታን? ቆይ እሱ ደግሞ ምን ያደርግልሃል? ሀሳብ በሙሉ ናታንን ማሳበድ ነው እንዴ? አዎ ያው በይ። ናት እንዴት ነህ? ብዙ ቦታ እኮ ፈልጌ ያጣው። ሰላም ነው? እዚህ ሆነ ነው እንዴ? ቢኒዬ እንዴት ነህ? በሰላም ነው የፈለገኝ? ብትደውልልኝ እኮ እዚህ እንዳለው ነግሬህ ነበር። መች ስልክ ታነሳለህ? ደውዬልህ ነበር እኮ። ናት በአንተ ደግሞ ውሸት አያምርም። እሺ ከፈገግታ ጀርባ የተደበቀውን ቁስል እያየሁት ነው። ምንድን ነው? አረ ቢኒ፣ እኔ ምንም አልዋሸሁም። ምንም የደበቅኩ ነገር የለም። አዎ አንተ ደጋግመህ ደውለህ ነበር። በጣም ይቅርታ ስላልሰማሁት ነው። እንዳልሰማሁ እኮ አዎ ገብቶኛል። ምንድን ነው ከይፉ ጋር ተጣልታችኋል እንዴ? ኧረ አልተጣላንም። ለምን ብለን እንጣላለን? የሆነ ጊዜ ላይ ገንዬ ምን አለች መሰለህ? የኔ ልጅ ችግሮች ሲደራረቡ ማልቀስና አምርሮ ማዘን ፈጣሪን ከማማረር ውጪ ምንም ትርፍ የለውም። ችግሮች ሲገጥሙ አንዳንዴ በፈገግታ ማለፍ መቻል አለብን አለች። በተለይ ደግሞ የጎዱንና ጠላቶቻችን ፊት ለፊት ሀዘናችንና ድክመታችንን ማሳየት የለብንም አለች። ስላጣናቸው ሳይሆን ስላጡን ሊያለቅሱ ይገባል። ገኒ ልክ ናት። እኔም ከዚህ በኋላ ተሰብሬም ቢሆን ፈገግ እላለሁ። እሺ አሁን ተረጋጋና ቀስ ብለን እናወራለን። አለማውራት መፍትሄ አይሆንም። እሺ ፈልገውን ነገር አግኝቼ አላውቅም። ዛሬም ወደ ሞት ጎዳና እንደሚሄድ ሰው አስበሽ ከመሞቴ በፊት ከአንቺ ጋር የተወሰነ ጣፋጭ ጊዜ እንዳሳልፍ እርችኝ። ቀኑ እንደዚህ ማለፉን ሳይ ባልበላና ባልመሸ ብዬ ተመኘሁ። አልተገባባንም ነበር። እሱማ ልክ ነሽ ኤፉዬ።
እፉዬ ተይ እንዳታለቅሽ። ባለችን ቀን ደስተኛ ልንሆን ተነጋግረናል። ምን ላድርግ አልቻልኩም። እኔስ ችዬ ይመስልሻል? ትመጫለሽ ብዬ አላሰብኩም ነበር። እኔም የምመጣ አልመሰለኝም ነበር። ለምን? አሁን ሁሉን ትቼ ወደ አንቺ ልምጣ ብራሱ እንደማልችል አውቃለሁ። እና ለምን ደወልክ? አንድ ቀን እሷም የኔ ውድ ሚስት እኔም የሷ ባል ሆናለሁ ብዬ ስለማስብ እኮ ነው። ዛቅ ልቃል እንቢ እሺ ደሳንለ ዘናበል ሳቅ ሳቅ ረነጋገር ልቀቀኝ። ስላቀፍከኝ ይቅርታ አላደርግልህም። ብለቅሽ ይሻልሻል ወይስ ይቅርታ ብታደርጊልኝ? ይቅርታ ከምጠይቅህ በወድቅ እኔና አንቺ ወደፊት ተጋብተን ብንኖር ምን አይነት ህይወት የምንኖር ይመስልሻል? ወይም ደግሞ ምን አይነት ህይወት እንድንኖር ትፈልጊያለሽ? እንዳትነቀኝ። እኔ ምንም ነገር ቢሆን መቋቋም እችላለሁ። አንተን ማጣት ግን መቋቋም አልችልም። እባክህ እንደዚህ አታደርግ። ያቺ ለሌሎች ተራ የሆነች ብርሃን ለእኔ ግን ደስታዬ ናት። አንዳንዴ ከመናገር በላይ ዝምታ መፍትሄ አለው። ማውራት ቁስልን ከማባባስ ውጭ ምንም ጥቅም የለም። ደግሞ ምን ፈልገሽ መጣሽ? ገኒ እንዴት ነሽ? ጽኮ ቤዛ ጋር መሄድ ፈልጋሉ። ሄደሽ አምጫት ብላኝ ነው የመጣሁት። ይቺ ምስኪን ልጅ ምንም የማታውቅ ልጅ እንደው ለአንቺ አምኜ የምሰጥሽ ይመስልሻል? አትሄድም እንዴ? ቆይ ገኒ እኔ ጽን ምን ላደርጋት እችላለሁ? ሲቀጥል ደግሞ እኔ ከሷ ጋር መሄድ ፍላጎት የለኝም። ነገር ግን ሉሊት አስሬ ደውላ ስለጨቀጨቀችኝ ነው። በጣም ብዙ ምሰራው ስራ ነበረኝ። ስራ ነበረሽ? ቤዛን የሚያስፈታ መድኃኒት ልታሰሪ ነው? መቼስ አንቺ በአዳም ልኮ ጋር ተወጠርሽ ነሽ። ህይወትሽ ሁሉ ከሱ ጋር የተያያዘ ነው አይደል? ገኒ ሔዋን መጣች እንዴ? ሉሊት ደውላ እንደምትመጣ ነግራኝ ነበረ። አዎ እሷ ናት። ግን ደግሞ ከሷ ጋር እንድትሄጂ አልፈቅድልሽም። እኔ ማንንም ፈቃድ አልጠየቅኩም። ሔዋን መጣው፣ ጠብቂኝ። እኔ እምልሽ ገኒ፣ ቆይ እዚህ ቤት ያሉ ሰዎች ምን ያህል እድለኛ እንደሆኑ ያውቃሉ? ለሁሉም እናት ነሽ። በቻልሽው መጠን ሁሉንም ለመጠበቅ ትሞክሪያለሽ። ወዳይ ስቁ ዶሮን ሲያታልሏት ያሞቁትን ውሃ ለገላሽ ነው አሏት አሉ። አንቺ ቤት እኮ አሁን የገነትን ልብ እንደው አራርተሽ ልብሽ ልቅ ብሏል። ሔዋን እንዴት ነሽ? ልትወስጂኝ ስለመጣሽ አመሰግናለሁ። ያው ብዙ ነገር እየረሳው ስለሆነ ምናልባት ቦታውም ይጠፋብኛል ብዬ ፈርቼ ነበር። ከዚች ልጅ ጋር ወዴትም አትሄጂም። እሷ ጥሩ ልጅ አይደለችም። ገነት ለምን አንቺ አርፈሽ ስራሽን አሰሪም? አታስቢ ገኒ፣ ምንም ሳትሆን ወደ ቤት መልሳታለሁ። በቃ እንደዛ ከሆነ ደግሞ እኔ ማብሪያችሁ እሄዳለሁ። መጣው ሻርፕ ነገር ጣል አድርጊ። አያስፈልግም እንዴ? ቆይ ስታስቢው ገና የናጡቷን ያልጦች ጻሊ ነው እንደምመስልሽ? ዛሬ ደግሞ ተነስቶብሻል። እንግዲህ አንዴ ካፈጥጥሽ አትመለሽም። አስር ያላስቀምጥሽ ነገር እንግዲህ ምን ይደረጋል? ነይ ሔዋን እንሂድ። ታክሲ እኔ እምልሽ ጽዬ፣ እቤት የተፈጠረ አዲስ ነገር አለ ማለት የሆነ ማስታወስ ቻልሽው ነገር አለ እንዴ? ለምን ጠየቅሽኝ? አንቺ እንዳስታውስ የምትፈልጊው ነገር አለሽ እንዴ?
አረ እንደዛ ማለት እኮ አይደለም። ያው መንገድ እየሄድን ስለሆነ የሆነ ርዕስ ልፍጠር ብዬ ነው። በዛ ላይ ደግሞ እኔና አንቺ ለብቻችን ተገናኝተን አናውቅም። እናም ያው ምን ማውራት እንዳለብኝ እኮ ግራ ገብቶኝ ነው። ቆይ 9ኛ ክፍልን ከጨረስን በኋላ የት ነበር ሄድሽው? ነው ወይስ ከዛ በኋላ ተገናኝተናል? ያኔ ታስታውሻለሽ? 9ኛ ክላስ እያለን እኔና ቤዛ በጣም ጓደኛ ማቾች ነበርን። ከዛ አንቺ መጣሽ። ከአንቺ ጋር ጓደኝነት ስትጀምር እኔ እንደማታውቀኝ ሰው ሆነች። ከሱ የባሰ ደግሞ ቤተሰቦቻችሁ በጣም መቀራረብ ሲጀምሩ ኦቨር አክት ማድረግ ጀመራችሁ። ያኔም ከቤዛ ጋር ጓደኛሞች ነበር? እሱን በፍጹም አላስታውስም። እኔና አንቺ እኮ ያስተዋወቀችን እሷ ነበረች። እኔ እንጃ። እኔ የማስታውሰው ነገር ቢኖር ያኔ አንቺ እኔን በጣም ትጠኝ እንደነበረ ነው። አዎ በሰዓቱ በጣም ጠላሽ ነበር። ያው ጓደኛዬን ቀማችን ብዬ ስለማስብ እያደኩ ስመጣ ደግሞ ያንን ነገር ተውኩት። ማለቴ ያው ማንንም ሰው የኔ ነው ማለት አትችይም። ቤተሰብሽም የሆነ ጊዜ ሊተውሽ ይችላል። እና ቆይ ከዛ ትምህርት ቤት ወጥተሽ የት ነበር ሄድሽው? አጋጣሚ ሆኖ አባቴ ለስራ ሌላ ሀገር ተዘዋወረ። እኛም ከሱ ጋር ሄድን። ከዛ ትምህርት ቤት ወጣው ማለት ነው። ከዛ ከወጣውኝ በኋላ ተማሪዎች ባንቺ ምክንያት ትምህርት ቤቱ እንደለቀቁ ሲያወሩ ሰምቻለሁ። እውነት? እሱን በፍጹም አላስታውስም። እና ቆይ በምን ነበር የተመረቅሽው? ትምህርት አልተማርኩም። ከሆነ ጊዜ በኋላ አቋረጥኩኝ። ትምህርት እኮ በጣም ነው የሚያስጠላው። እኔ ራሱ ትምህርት ብዙም አልወድም ነበር። እውነት ከልብሽ እኔ ልጠይቅ ይመጣሽ? ግራ ገብቶኛል። በወንድሜ ልናደር ወይስ በኤፍራታ? በቃ ተወዛግቤያለሁ። በእርግጥ ወንድሜ በፍቅር ታውሮ አሁን ላይ የሚያደርገውን ነገር እንኳን አያውቅም። እንዴ ቆይ ምንድን ነው? ምን ተፈጠረ? በእርግጥ የምታውቅ ይመስለኛል። ወንድሜ ኤፍራታን ለማዳን ብሎ ያለንን ሀብትና ንብረት አሳልፎ እንደሰጠ ሰማሁ። ቶሎ ባይነቃ ኖሮ ደግሞ ያንቺንም ድርጅት ሊሰጣቸው ነበር። ወደ ስሙ እንድታዞርለት ያደረገውም ለዛ ነው። ግን ሰውየው ኤፍራታን አሳልፎ እንደማይሰጠው ሲያውቅ ወንድሜም ድርጅቱን መስጠቱን ተወው። ማለት አልገባኝም። ቆይ ኤፍራታን ለማዳን ሲል የሰጠውትን ድርጅት አሳልፎ ሊሰጥ ነበር ማለት? አንቺም ይሄን ነገር አታውቂም? ቤዝ በቃ ተረጋጊ። የታወረ ወንድምሽ ሳይሆን እኔ ነኝ የታወርኩት። ለኔ ቅንጣት ታክል እንኳን ፍቅር እንደሌለው እያወቅኩኝ የእናትና የአባቴን ውድ የሆነውን ስጦታ ንብረቴን በሙሉ አሳልፎ የሰጠሁት። ቤዝ በቃ አንቺ ተረጋጊ። ቢወስድብሽም እኮ አሳልፎ ለእነሱ አልሰጣቸውም። መልስልኝ ብትይው አሁንም መልስልሻል። ይሄው ያልገባሽም ኤፍራታን መልሰው ቢሰጡት ድርጅቴን አሳልፎ ይሰጣቸው ነበር። ደግሞ አሁንም ስጠኝ ብለው መልሶ አይሰጠኝም። ቤተሰቤን የማኖርበት ስራና እነሱን የማስተዳድርበት ነገር ካላገኘው ድረስ አልሰጥሽም ብሎኛል። ናታን በጣም ተቀይሯል፣ እንደ ድሮ አይደለም። ቤዝ ግን አሁን ለወንድሜ ታስፈልጊዋለሽ። እንዴትም ብለን ከዚህ እንድትወጪ ማድረግ አለብን። ከጎኑ ልትሆኝ ይገባል። ቆይ እዚህ ቤት የተፈጠረ አዲስ ነገር አለ እንዴ? ናታን ምን ሆነ? ኤፍራታ አልፈልግም ሌላው እንዳፍቅር ያለው አለችው። በጣም ልቡ ተሰብሯል። ሲራመድ ራሱ በደመ ነፍስ ነው። አይ በጭራሽ የእውነት ሊሆን አይችልም። ኤፍራታ ናታንን አልፈልግም ብላ ሌላ ሰው አፍቅር ያለው ልትለው አትችልም። አንቺ በሰው ልብ እንዴት ይሄን ያክል እርግጠኛ ልትሆኚ ትችያለሽ? ስለዚህ ሁሉም ነገር እውነት ነው ማለት ነው? እንደፎከሩ አደረገው። ቆይ አንቺ የምታውቂው ነገር አለ እንዴ? አይ እሱ እንኳን ሰርፕራይዝ ነው። ጽዬ አታስቢ፣ በቃ እኔ ከወንድምሽ ጎን ቆማለሁ። ከዚህ እወጣለሁ። ባልጠበቃችሁት ቀን ከቤተሰባችሁ ጋር እቀላቀላለሁ። ልትፈቺ ነው እንዴ? እና ስታስቢው የኤፍራታ ሰርግ የሚያመልጠኝ ይመስልሻል? ሰርግ? ቤዝ ንገሪኝ፣ ኤፍራታ ልታገባ ነው? የምታውቂው ነገር አለ? ወይኔ ጉዴ! በቃ ወንድሜ ባበዱ ነው። አታስቢ ጓደኛዬ፣ እኔና አንቺ ተባብረን የእሷ ፍቅር እንዲቆርጥለት እናደርገዋለን። በቃ አሁን እንሂድ፣ ሰዓት አልቋል መሰለኝ። ሌላ ቀን መጥተሽ በደንብ ታወሪያለሽ። እሺ በቃ ቤዝ ቻው። እሺ ቻው። ናታን እኔን መቼም እንደማይወደኝ ያውቃለሁ። ግን ደግሞ የሚወዱትን ሰው ማጣት፣ በሚወዱት ሰው አልፈለግም ማለት ምን ያክል እንደሚያም ታየዋለህ። ምን ታረጊ ነው? ምን ፈልገሽ ነው? ተረጋጊ፣ አትፍሪ እሺ? ምን ፈልገሽ ነው? ኤፍራታ እኔ አንቺ ጠላት አይደለሁም። አንቺን መቼም ቢሆን ልጎዳሽ አልችልም። እሺ እባክሽ ዋን በሩን ክፈችው። እኔ በጣም ችግር አለብኝ። አንቺ ደግሞ ተጨማሪ ችግር አትሆኝብኝ። ቆይ ያፌት ምን ብሎ ነው ያስፈራራሽ? ማለት አንቺ እንዴት ልታውቂ ቻልሽ? አንቺ ያፌት ሰው ነሽ አይደል? ኤፍራታ እባክሽን ድምፅሽን ቀንሽ። እኔ እዚህ የገባሁት ተደብቄ ነው።
ገነት ቤዛን ያገኘ ሰው በሙሉ አንቺ እንዲያገኝ አትፈልግም። አሁን ካየችን ጎትታ ነው የምታስወጣኝ። ንገሪኝ፣ ከኔ ምንድን ነው የምትፈልጊው? አንቺን መርዳት ብቻ ነው የምፈልገው። ኤፉ ያፌት ቤዛን ሊያስፈታት እያሰበ ነው። ይህ ደግሞ ለአንቺ ተጨማሪ ራስ ምታት ነው። ቤዛ ልትፈታ ነው? ቆይ አንቺ ማነሽ? ስለ ያፌት እንዴት ልታውቂ ቻልሽ? ቤዛ ነግራሽ ነው? ደግሞ ቤዛ ሙሉ ታሪኩን አታውቃል። እንዳየሁት ከሆነ ደግሞ ከቤዛ በላይ ስለ ያፌት አንቺ በጣም ብዙ ነገር ታውቂያለሽ። ኤፉ አሁን እሱን ተይውና ያፌት በምን እንዳስፈራራሽ ንገሪኝ። እርግጠኛ ነኝ ከማስፈራሪያው አንዱ ለማንም እንዳትናገሪ ነው። ጎበዝ ወሬ አወጣጭ ነሽ፣ ግን እሱ መቼም አይሳካልሽ። ለዛ አለቃሽ ደግሞ ለማንም ምንም አልተናገርኩም በዩ። እኔ ያፌት ሰው አይደለሁም፣ በተቃራኒው ፖሊስ ነኝ። እሺ ምን